ለሴት ልጅ ብዬ የማስበው የሚወዳትን ብታገባ ይሻላል ብዬ። አሁን ሰው ማግባት የማይፈልግ ሰው የለም ማለት ማግባት ይፈልጋል። እርግዙና ምናምን ማግባቱ እሺ አሁን ላይ ካፕሎች ለምንድነው በብዛት ካረገዘች በኋላ እሷ የሚጋቡት ብለህ ታስባለህ? እንደሚያያ ነገር ነው ያያረጉት ያሉት እነሱ ማለት ነው። ትዳሩ ስገቢ ትሰላቻለሽ። ብናገባማ የዴት ይኖረናል፣ ሂስትሪ ይኖረናል። ቢያንስ እኮ ያገባናት መቼም በዴቲንግ ጀምረን ነው የሚሆነው። ሂስትሪ ይኖረናል ብናገባ። ዴቲንግ ሂስትሪ የለንም እስካሁን። ኦልሞስት ቨርጂን ነው። ሼር ማድረግ አትፈልጉም? እንዴት ስፋይን ችግር የለውም። ሰላም ደህና ዋላችሁ? እግዚአብሔር ይመስገን። ስለ ዴቲንግ ላይፋችሁ ጥያቄ ጠይቃችሁ? ጀነራል የሆነ ጥያቄ ነው ጠይቃችሁ። ካሞን እሺ ቴንክ ዩ። ሰላም ደህና ዋላችሁ? እግዚአብሔር ይመስገን። ስለ ዴቲንግ ላይፋችሁ አንዳንድ ጥያቄ ልጠይቃችሁ? ጀነራል የሆነ ጥያቄ ነው። ዴቲንግ ስለ ዴቲንግ ላይፋችሁ ጥያቄ ልጠይቃችሁ? ስምህ ማን ልበል? ክብሩ ጓደኛ አለኝ። ገርል ፍሬንድ ለመያዝ መሰረታዊ የምትለው መስፈርት ምንድነው? ገንዘብ። በአንተ ሳይድ ነው በሷ ሳይድ? አይ ኖርማሊ የሆነ ነገር ሲኖርሽ ደስ ይላል። በሴቷ በኩል ማሟላት አለባት የምትለው መስፈርት ምንድነው? ምንም የለም በሴቷ በኩል፣ ወንዱ ላይ ነው በብዛት ጫና ያለው። ዴቲንግ ላይ መደረግ የሌለበት ብለህ የምታስበው ነገር ምንድነው? ማስመሰል ነው ይመስለኛል። አንዳንድ እንትን ነገሮች አሉ አይደል? የምታሳልፊያቸው ታይሞች አሉ አይደል? ለዚህ የሆነ እንጠናና ምናምን ብዙ አመት 4 አመት 3 አመት ምናምን መቆየቱ ምናምን ነገር የሆነ እንትን ነው የሚመስለኝ፣ የሆነ ጨዋታ ምናምን ነገር ይመስለኛል። እሱ ነገር ባይኖር ትዳሩ ስገቢ ትሰላቻለሽ አላል። የሆነ ታይሙ አጭር ቢሆን ምናምን ነገር ለቤትም ገብተሽ የሆነ ትዳር መስርተሽ አትሰላችም ማለት ነው። ግን 4 አመት 5 አመት በተዋወቅሽ ቁጥር ትሰላችና ስገቢበት የሆነ ለመጣላቱም የሆነ እንትን ለማለቱም እንትን ይሆናል፣ ኢፌክት አለው ማለት ነው። የሆነ ጫና ያሳድራል ማለት ነው። ስለ ትዳር ስታስብ የሚያስፈራ ነገር ምንድነው? በአሁን ጊዜ ትንሽ ከበድ የሚለው ያለው ኢኮኖሚው ነገር አለ። አዲስ አበባ ውስጥ ምናምን ነገር ትዳር አድርጎ ምናምን ነገር አለ። እንደ አሁን አዲስ አበባ ልጅ ሆነሽ ወይ አራብሳ ወይ ኩዬ ምናምን ነገር ላይሆን ይችላል። እዚህ አካባቢ ወይ አያት ውስጥ ሊሆን ይችላል ወይ ሲኤምሲ ምናምን ያለው ኢንቫይሮንመንት ያኔ ደግሞ ውድ ናቸው እዚህ ያሉት አካባቢ ካንቺ አፕሮች ጋር ላይሄዱ ይችላሉ። እና እሱ ነገር ከበድ ይላል። ኢኮኖሚው ያሁን በጣም አስቸጋሪ ነው። በብዛት አሁን በቤተክርስቲያን ነው ሰው እያገባ ያለው። እንዲ ድግስ ምናምን ነገር ብዙ ሰው እየደገሰ አይደለም። የሆነ ለቲክቶክ ላይ ወይ ታይልኝ ምናምን ነገር ካልሆነ በስተቀር ብዙ ሰዎች እንደዚህ እያገቡ አይመስለኝም የሳሰበው ምናምን ነገር ማለት ነው። እና እንደ እየቀነሰ ነው የመጣው። የሆነ በአጭር ነገር ሽምግልና ተልኮ ምናምን በዛው የሚጋቡበት ታይም ነገር ነው ያለው በብዛት ነገር ማለት ነው። እሺ አሁን ላይ ካፕሎች ለምንድነው በብዛት ካረገዘች በኋላ እሷ የሚጋቡት ብለህ ታስባለህ? እንደሚያያ ነገር ነው ያያረጉት ያሉት እነሱ ማለት ነው። አላል ማንም እያሰሱ ነው አሰናለ እሱን ነገር እሱን ለሚያዝ ምናምን እርግዙና ምናምን ማግባቱ ይከብዳል። ለአንቺም ክብሩም ለሷም ክብሩም ምናምን ነገር እርግዙ ነው ማግባቱ ልጁም እንዳያመልጠኝ በማለት ምናምን ነገር በመደባበቅ ምናምን ነገር ሊሆን ይችላል። እና ሴቶቹ ይመስላል ፕላን የሚያደርጉት ያንን ሆን ብለው ነው የሚያደርጉት ብለህ ታስባለህ? የሆነ ማቆ ታሪክ አለና እሱ ታሪክ ስለማቀው በዛ ሼር አድርገን እስኪ። የሆነ ጓደኛዬ ነበር እንደዚህ አብረን ስራ እንሰራ ነበርና እና ልጅቷ ምናምን ነገር በጣም እሱ በጣም ቆንጆ ልጅ ነው በቃ አላል። እኛም ክላስ ውስጥ ምናምን ስንማር ምናምን ነገር ቆንጆ የሚባል ልጅ ነው ምናምን ነገርና ስራ ጀመረና ስራ ገባን ምናምን ነገር። ከዛ በኋላ ስራ የገባንበት ቦታ ልጅቷ ለካ ትፈልገዋለች ልጁን ማለት ነው። እሱ ብዙም ሴንስ ምናምን አልነበረው ማለት ነውና ከዛ በኋላ ኖርማሊ ዴቲንግ ያደርጋሉ ምናምን ነገር። እሱ በቃ ኖርማሊ አፍተር ሴክስ ብቻ ነበር የሚያሰለው እንትን ማለት ነው። እና ለካ እሷ ከዚህ በፊት ተሳስታ ምናምን ነገር ልጅ አላት አንድ ልጅ ምናምን ነገር። እና እሱ ኖርማሊ ሴክሱ ብቻ መስሎት በቃ ተዳሩ እንትን አልመሰለም ዴቲንግ ምናምን ነገር የሚመስለው ማንንም ኖርማሊ ነው ማለት ነው። እና ለካ እሷ ይዛበታለች እና ይዛ ኖርማሊ የሆነ አዘገየች ቀኑን ማለት ነው። እና ተጠቀማለው መከላከያ አለ ምናምን ትለዋለች። እሱ ብዙም ለዛ ነገር የመጀመሪያው ስለነበረ ተሸወደ ማለት ነው። ከዛ በታይም ነገረችው ማለት ነው። እሱ ደነገጠ ማለት እድሜው ያኔ ስንት መሰለሽ 21 22
ለዛ ነገር ተጋቡ ሰዎቹ ተጋቡ አይመስለኝ ሴቶች ናቸው በብዛት ያንን ነገር የሚያደርጉት። አንተ ገርልፍሬንድ ብታረግዝ አሁን ታገባታለህ? የሆነ እንትን ከሆነ አላል እሷ ኖርማሊ ያን ነገር ለእንትን ነገር አድርገው ከሆነ ከተፈጠረ ነው በቃ መጋባት ነው ያለብን። ለምሳሌሽ በቃ ኃላፊነት መውሰድ አለበት ሰው ላደረገው ነገር። ያንን ነገር ፈልገን ያደረግነው እና ግዴታ ደግሞ ሰው ተፈጥሯል፣ ልጅ ተፈጥሯል እና ደግሞ ኃጢያቱን ምናምን ነገር ሳስብ በጣም ከባድ ነገር ነውና ግን ለዛ ነገር ሴቶች ሲጠቀሙት በጣም ነው ይከብደው። ተመካክሮበት አማክራው እንደዚህ አስቤ ነበር ምናምን ብትለው ፐርፌክት ነገር ነው፣ ደስ ይላል። እንደዚህ ግን ሴቶቹ የሚያረግዙት ወንዶቹ ለማግባት ወደ ኋላ ስለሚሸሹ አይመስልህም? ጊዜ ስለሚወስዱ አይመስልህም ለመጋባት? እሱም አለ ግን ኢኮኖሚው ነው እኮ እንደዛ የሚያደርግሽ እኮ አላል። ብዙ ነገር ታስቢያለሽ አላል። እሷን ሽምግልና ልከሽ እንደገና ደግሞ ቤተሰቦቿን አስደስተሽ ማግባት የማይፈልግ ሰው የለም። ሁሉም ማግባት ይፈልጋል። ለመሰለሽ የራሱን ታይም መፍጀት አይፈልግም። ልጅም ደግሞ በልጅነት ሲሆን ነው። የሆነ ማቆ ታሪክ አለ። የሆነ ልጁን የወለደው ስንት 43 ነው 40 ምናምን ላይ ነውና ከዛ ልጁ ሲያድግ አባትየው እያረጀ መጣ ማለት ነው። ሰው ኮሜንት የሚያደርገው አያተ ምናምን ብሎ ነው የሚያስበው ማለት ነው። እና ኢኮኖሚ አሪፍ ቢሆን ሁሉ ነገር ቢስተካከል ማንም በጊዜ ማጋባት የሚጠላ የለም። ሳናገባ 30 አመታችን ሞላ ብለው የሚጨነቁ ሴቶች ምን አስተያየት አለ ለነሱ? ያን ታይማቸውን የሆነ በዛ ጊዜ የሚያገኙት አሁን አንዳንድ ሴቶች ምን አለ መሰለሽ ከ25 እስከ 28 ያለውን እድሜያቸው የሆነ ፈታ ማለት ወይ ደግሞ ታይም በማሳለፍ ምናምን ያሳልፉታል። የሆነ በመሸወድ ማለት ነው። አንዳንዴ የሆነ የሚፈልግሽን ወንድ ምናምን ነገር እንትን ትዩና አንቺ የምትፈልጊውን ነው የምታባረሪው ማለት ነው። ታይምሽ 25 እስከ 28 ያለው የምትፈልጊውን ነው እንጂ የሚፈልግሽን መራጭ ይሆናሉ። ከዛ እድሜ ሲደርስ ደግሞ ያኔ እነሱ ደግሞ እንትን ይላሉ ተመራጭ ነገር ይሆናሉ ማለት ነው። እና የተሻለ መፍትሄው ምን ይመስላል? ያ ከ25 እስከ 28 ያለውን እድሜያቸውን ቢጠቀሙበት። አሁን ለሴት ልጅ ብዬ የማስበው የሚወዳትን ብታገባ ይሻላል ብዬ ነው የማስበው። ለምን? ወንድ ልጅ ከወደደ ወደደ ነው። ምን ማለት ነው? በቃ እኔ እንዳይገኝ አይቀየርም። በቃ ለምን እንደሆነ ከወደደ ወደደ ነው በቃ። እኔ ሲቀየርም አይቻልም።